ተነስ ምንድነው ቆይ ሰው በረፍት እንኳን መተኛት አይችልም አከረዛት ነጫነጫ አንተ ደግሞ የሆነ ወሬ እንደነገርክ ነው ምንድነው እሺ አዲሷ ተከራያችን ምን አይነ ስውር ናት እና ጠገቧ ስቆም በምን እንዳወቀች አላቅም ደና አደርሽ አትለኝም በድንጋጤ እንዴት ቆሌ ግፍፍ እንዳለ ይሄ ቆይ ምኑ ይገርማል ምንድነው ቆሌ የሚያስከፉ እንዴት አይገርምም ቆይ አንድ ማየት የማይችል ሰው አጠገቡ ስትቆም ራሱ ደና አደርሽ ካለ እሺ እሱንስ በኮት ያውቀው ነው ይባል ሴት ልሁን ወንድ ልሁን በምን አውቃ ነው ደና አደርሽ ያለችኝ ሻውን ይሄ አይገርምም አረ በእናትሽ ልተኛበት ወይ ምናልባት አይታሽ ይሆናል ያሟል እንዴ ሰውየው ማየት አትችልም እያልኩ ካርል እንዴ እሺ ቆይ አንቺ አዲሷን ጎረቤታችን ከማየትሽና እኔን እንቅልፍ ከመቀስቀስ ጋር ምን ያገናኛል ሲያስጠላ ድሮ ምን ነኝ ላንተ ወሬ መናገሪ እንዴ ምን ይሆንሽ ነው ልብሴን ቀይሬ ወደ ስራ ልሄድ ነው እንዴ ወደ ስራ ቁርሴን ሰርተሽ ሳሰጪኝማ ከዚህ ንቅንቅ አትያት አረ የኔን ልብስ ቀይሮ ወደ ስራ መሄድና ያንተን ቁርስ መብላት ምን ያገናኘዋል እንደዛ ነው እንደዛ ነው ምን ታመጣለህ ማባሽ ስለሆንሽ ነው እንጂ ማተሰድ ነይ ዝም በይ ማን ነው ይግቡ ደህና ዋልሽ ማለት ሰላም ነው ሮቤል በሰላም ነው ቤቴ ድረስ የመጣኸው ቁጭ በል እኔ ሞኔ እንዴት አወቅሽ አዎ አንድ ማውራሽ ጉዳይ ነበርኝ ለዛ ነው የመጣሁት እኔም በግል መጥቶ ማናገር የሚፈልግ አንድም ተማሪ የለም አንተ መሆንን ያወቅኩት ውጤቱ ካንተ ውጪ ማንንም የተበላሸበት ተማሪ የለም አዎ በውጤቴ ምክንያት ነው ባንቺ ሳብጀክት ብቻ ነው የወደኩት አዎ አንተም የኔን ክላስ ብቻ ነው የምትቀጣው ግን እኮ ያመጣሁት ውጤት ቢ ነው ለምንድን ነው ውጤቴን ያበላሽሽም የኔን ፔሪድ እኮ ቢያንስ በሳምንት 2-3 ትቀጣለህ አዎ አንዳንድ ነገሮች ስለማይመቻቹልኝ ነበር መቀረው ትረጅኛለሽ መቼም በጣም ይቅርታ ከረፈደ በኋላ ይቅርታ መጠየቁ ጥቅም የለውም ደሞ እኔም ያልተማርከውን ትምህርት ውጤት መስጠቱ ተገቢ አይደለም ብዬ ነው ያንን ውጤት የሰጠውክ ግን አንተ ከፈለክ መታስተካክልበት መንገድ አለ እና ቤቴን እንዴት አየኸው ጥሩ ነው ካሁኑ ብትለምደው ነው የሚሻለው ካሁኑ ልመደው እስቲ ምን ማለትሽ ነው አልገባኝም እስቲ ይሄንን ገላቅፈ ማደር አትፈልግም ይቅርታ መምርት በጭራሽ አይሆንም ለምን አይሆንም ውጤትህን ለማስተካከል ከዚህ የተሻለ ሌላ አማራጭ ምንም የለም በፍጹም አላደርገው በነገራችን ላይ እያስመረጥኩ አይደለም እየነገርኩ ነው አንተ ከኔ የምትፈልገው ነገር አለ እኔም ካንተ የምፈልገው ነገር አለ ስለዚህ ታደርገዋለህ በጭራሽ አላደርገው ታደርገዋለህ መቼ ነው ውጤት የሚስተካከልልኝ እሱ እንዳንተ ጥረት ይወሰናል እንዳንተ ጥረት ይወሰናል እስቲ ምን ማለትሽ ነው ቆይ አልገባኝም ይሄ ምን ማብራሪያ ያስፈልገዋል በቃ እንደ ጥረትህ አይቼ አስተካክልልሃለሁ እኔ ፍቅረኛ አለችኝ ይሄን ነገር በድጋሚ ማድረግ ህሊና አይፈቅድም እሱን አብረን እናየዋለን አሁን ሌላ ነገር ሳይከተል ከዚህ ቤት ውጣ ሄሎ ሚኪ እንዴት ነሽ መምህርት ደህና ነኝ ሚኪ ምን ፈልገህ ነው የደወልከው ስልክ ያለሽ እንዴ እንዴት አወቅሽ ካንተ ውጪ ውጤቱ የተበላሸበት ተማሪ የለም አሁን ምን ፈልገህ ደወልክ ውጤቴ እንድታስተካክል ልጠይቅሽ ነበር ባንተ ድድብና ምክንያት ያጣኸውን ውጤት እኔ ከታምጥቼ ነው ማስተካከልልህ አረ ቲቸር ተረጂኝ ወንድም የለሽም ያንቺን ውጤት ይፍካ መጣው እኮ ልባረር ይችላል የትኛውም አስተማሪ ተማሪዋ እንዲባረርባት አትፈልግም ለማንኛውም አንተ እንዳትባረር አንድ መፍትሄ እናጣ እደውልልህና የምልህ ቦታ ትመጣለህ ቻው ገና
አደርሽ ሜላት? እንዴት አደርሽ ኔት? ሰላም ነሽ? ደህና ነኝ። ሜላት ማለት አንቺ ነሽ አይደል? አዎ እኔ ነኝ። እኔ አለም እባላለሁ። አዲሷ የቤት ተከራይ ጎረቤታችሁ ነኝ። ግን እንዴት አወቅሽኝ? ማለቴ አጠገብሽ መሆኔን በምን አወቅሽ? ቀድመሽ እኮ ሰላም አልሽኝ። አይኔ ባያይም ጆሬ እኮ ይሰማል። በኮቴሽ ነው ያወቅኩሽ። እና ደግሞ ቤቱን ስከራይ አከራዮቼ እዚህ ስለማይኖሩ የምፈልገውን ነገር ካንቺ እንድጠይቅ ነግረውኝ ነበር። በጣም ይገርማል። ለማንኛውም አልተሳሳቱም። የምትፈልጊው ነገር ካለሽ እኔ መጠየቅ ትችያለሽ። እሺ፣ የምፈልገው ነገር ካለ ጠይቅሻለሁ። ግን ባለትዳር እንደሆንሽ ነበር የነገሩኝ። ባልሽ የለም እንዴ? ተኝቷል አለ። በኋላ ትተዋወቂዋለሽ። እሺ በቃ አላስቸገርሽ እንዳልሽ። አሁን ወደ ስራ መሄድ አለብኝ፣ ረፍዶብኛል። ካላስቸገርኩሽ አንድ ጥያቄ ልጠይቅሽ? ይቻላል። ምንድነው? ምንድነው የምትሰሪው? መምህር ነኝ። በእርግጠኝነት አሁን እርፍጄባቸው እየጠበቁኝ ነው። እሺ በቃ ሂጂ፣ በኋላ እንገናኛለን። ቆይ የምትፈልጊውን ነገር አደረኩ አይደል እንዴ? ቆይ ከዚህ በላይ እኔ ምን ላድርግ? አታይም? ምንም አታመጣም ብለህ ነው እንዲህ የምታወራኝ? አብራኝ ስለተኛ ብቻ እንደፈለክ የምታሾረኝ ገረድ መሰልኩ እንዴ? እንደሱ ለማለት ፈልጌ አይደለም። ቆይ አንቺ ለምን ነገሮችን በበጎ ጎኑ ለማየት አትሞክሪ? እሱ አንተን የሚመለከት ጉዳይ አይደለም። አንተና እኔን የሚመለከተን ጉዳይ አለን። እሱን ጨርስና የፈለከውን ነገር አደርግልሃለሁ። ያለበለዚያ ግን አጸፋዊ መልሴን አትችለውም። እሺ ዛሬ ልምጣ? አይ ዛሬ አልችልም። እሺ መቼ ልምጣ? ነገ በተለመደው ሰዓት እጠብቅሃለሁ። ቆይ እኔ ልክፈትልሽ። እንዴት ነህ ናታን? ሰላም ነው? አለን ሰላም። መቼም እንዴት ለየችኝ ብለህ ገርመዋል። በሽቶክ ነው የለየውክ። በጣም አመሰግናለሁ። ባለቤቴ ሜላት ናት ገዝታ የሰጠች። የሚገርም ነው። ባለቤት ሜላት ምርጫ ላይ በጣም ጎበዝ ናት። ምርጫዎቿን ሁሉ ነው የወደድኩላት። አዎ ሚስቴ ምርጫ ላይ አትታማም። በደንብ እንጂ የባል ምርጫዋን አይቼ ነው ያደነኩላት። በጣም ጥሩ ብረት መዝጊያ የሆነ ባል ነው ያገባችው። አረ እንደሱ እንኳን አትበይ፣ ልቤ በኩራት እንዳያብጥ። ቢያብጥም ይገባሃል። ደግሞ እንዴት ነው አዲስ ጎረቤት አታላምድም እንዴ? እንዴ አረ በደንብ አላምዳለሁ እንዴ። ሰላም እንዴት አመሸሽ? ሰላም ነው? ግን ነበር ማቀ ከአዲስ አለም ግብኝ። አው አዲሷ ተከራይ ጋር ማለት አለም ጋር ስመጣ ነው ታውቂ። ኦኬ ግን በጣም ይቅርታ አስቆምኩሽ። ዳር ችግር የለው። እንደው ደፈርከኛ ትበይኝና አንድ ጥያቄ ልጠይቅሽ። እዚህ አለም ጋር የሚመጣ ሰው አይተሽ ታውቂያለሽ? አዲስ ተከራይ ስለሆነ ስለሷ ምንም አላቅም ብዙም። ግን አንድ 3 ተማሪዎች ልክ እንዳንተ የሚያጠኑ ልጆች ይመጣሉ። አሃ እንደኔ የምታስጠናቸው ሌሎች 3 ተማሪዎች ይመጣሉ? በጣም አመሰግናለሁ። ምን ነው ለምን ጠየቀኝ? አይ ምንም የምታስጠናበትን ብር ስላልሰጠዋት ምናልባት ሌላ የምታስጠናቸው ልጆች ካሉ ከዛ ታገኛለች። እኔም አልበደርም ብዬ። ለዛ ነው። እሺ መልካም ጥናት በርታ። እሺ ቴንክ ዩ አመሰግናለሁ። ሰላም ዋልሽ። አንተ ልጅ ነገ ነው እንጂ ዛሬ ና ብዬሃለሁ። ከሬሱ ሲያዘህ እንዴ? አረ እንደዛ አይደለም። ምን ላርገው? ትረጅኛለሽ ብዬ እኮ። በልና እሺ ግባ።
ተማሪ ሮቤል፣ ከዚህ በኋላ እዚህ መምጣት አይጠበቅብህም። የተበላሸ ውጤትን አስተካክዬ ያስገባልሃለሁ። የእውነትሽ ነው መምህርት? አዎ፣ ከምታስበው በላይ አስደስተኸኛል። ታዲያ ግን አንዳንዴ እየመጣ እንደምታስደስተኝ ቃል ግባልኝ። እሱ ችግር የለውም፣ ቃል ገባልሻለሁ። ግን አንቺም አብረን ለመተኛት ብልሽ ውጤቴ እንደማታበላሽብኝ ቃል ግቢልኝ። እሱን እንኳን ቃልን ስታከብር ሳይክ ነው ቃል እምገባልህ። ባይሆን አይምሽብህ፣ ሂድ። አንድ ጥያቄ ልጠይቅሽ። ልክ እንደኔ ሌሎች ተማሪዎችን ሳይፈልጉ እንተኛ ትያቸዋለሽ ወይስ እኔም ብቻ ነው? እዚህ ቤት መጥተህ ደስታን የሰጠኝ አንተ ብቻ አይደለህም። በጣም ብዙ ተማሪዎች መጥተው አስደስተውኛል። ማለት ሳይፈልጉ እያስገድድሻቸው ነው? እኔ ልፈልግ እንጂ ሌላ ተማሪ ፈለገ አልፈለገ ግድ አይሰጠኝም። አሁን ጣል ልረፍበት። ማነው? ሰላም ነው አለ። ሰላም። እንዴት ነሽ? እግዚአብሔር ይመስገን። እኛ እኮ የምታስተኙ ልጅ ሲወጣ ያው ጎረቤታሞች ሆነን አይደል ቡና እንጠጣ ብለን ነው። እሺ እጠጣለሁ፣ እመጣለሁ። ከዛ በፊት ግን በሩን ስከፍት አንድ እቃ ወድቆብኛል። ካላስቸገርኩት አይልኛለህ? ውስጥ ነው? አዎ። እሺ ችግር የለም። ከዚህ ጋር ነው የወደቀው። ምንድን ነው የወደቀው? የግድግዳው ውስጥ ነው የወደቀው። ስዕሉ ሲወድቅ ተጎዳ እንዴ? አይ ብዙ አልተጎዳም። አልተጎዳም። አመሰግናለሁ። አንተ ባትኖር ማን ይሰቅልልኝ ነበር? ደግሞ የምን ምስጋና ያስፈልገዋል? ስዕል ሰቀልኩልሽ እንጂ ስዕል አልገዛሁልሽ። ባለቤትህ እድለኛ ናት። አንተን የመሰለ ሸበላ፣ በዛ ላይ ትሁት። ከየት ይሆን ያፈሰችህ? ኧረ እኔ ነኝ እንደውም እድለኛ። ከዚህ ካስቸጋሪ ጸባዬ ጋር ታግሳ መኖሯ። ማለት ታስቸግራለህ እንዴ? መቼ ሰው አይደል? ያው ፍጹም መሆን ይከብደኛል። ለነገሩ አንተን የመሰለ ሸበላ አይታ የትኛዋ ሴት ናት ዝም የምትለው? ታሳስታለህ እኮ። እንዳሰብሽው አይደለም። ያው አስቸግራታለሁ እንጂ ማግጥባታለሁ ማለት አይደለም። አታይም አይነ ስውርና ብለህ ከሆነ ባላይም እንኳን እሰማለሁ። በዛ ላይ ወጣት ነኝ። ምን ሊሰማህ እንደሚችል አውቃለሁ። ጠንካራ ሰውነት እንዳለ ሚስት ስታወራ ሰምቻታለሁ። አመሰግናለሁ። አመሰግናለሁ ብቻ ነው የምትለው እንዴ? ታዲያ ሌላ ምን ልበል? እንደ ሌሎቹ ወንዶች አንተም ቆንጆ ነሽ፣ ሰውነትሽ ያምራል፣ ደስ ያለሽ የምትለኝ መስሎኝ ነበር። ያልሻቸው ነገሮች በጠቅላላ አሉሽ። ከምንም በላይ ግን ያደነኩልሽ ማስተዋልና ጥበብሽ ነው። አመሰግናለሁ። ልብሴን ቀይሬ እመጣለሁ። እሺ ሸገር እንጠብቅሻለን። እሺ። እሺ። እናቱ መሰልኩት እንዴ? የሚታይ ገላ ያለኝ ማስተዋል የሚያደንቀው ያገኘሁት ወንበር ላይ ቁጭ አልኩኝ። ኧረ እንደውም ጎበዝ ነሽ። ምንም እኮ ማታያት መሲም። አይ ነው ብለሽ ነው? በነገራችን ላይ ብቻዬን ከፍቶኝ በነበረበት ሰዓት ነው ነይ ያላችሁ። በጣም ነው ደስ ያለኝ። መቼም ናታን ይታዘበኛል። ነይ ሲለኝ ወዲያው ነው እሺ ያልኩት። ጥሩ ነው ያደረግሽው። ታዲያ ጉርብትናችን ለመቼ ነው? እናንተ ተጫወቱ፣ እስከዛን የሚበላ ይዤ ልምጣ። እኔ ምንም አልፈልግም። እባክሽ ቁጭ በይ። ምግብም በልቻለሁ፣ ቡናም ሻይም አልወድም። እኔ ለመጫወት ነው የመጣሁት። በቃ ካልፈለገች አታስጨንቂያት። ታያት። ጨነቀኝ ብለሽኝ ነበር ልበል? ምን ነው ምን ገጠመሽ? ሴት ስትሆኚ የሚያስጨንቅ ነገር አይጠፋም። በዛ ላይ ደግሞ አለማየት የተጨምሮ ትንሽ ነገር ሲፈጠር ወዲያው ነው ስሜት የሚረበሸው። እሱስ ልክ ነሽ። ስሜትሽ በደንብ ይገባኛል። ደግሞ አንቺ ምንም አይነት መናገር ከፈለግሽ ሁሌም የኔ ደጃፍ ላንቺ ክፍት ነው። እሺ፣ በፈለግሽው ሰዓት መተሽ ስሜትሽን ብታጋሪኝ መፍትሄ እናገኝለታለን። እሺ፣ አመሰግናለሁ። ግን በእኔ ጉዳይ እናንተን አስጨነቅኳችሁ። አረ ምን ምስጋና ያስፈልገዋል ብለሽ ነው? ለካ እውነት ነው ሲናገሩት ይቀላል የሚባለው። አሁን ቀለል አለኝ። እኛ ባስፈለግንሽ ሁሉ ሰዓት አለን። ባይሆን እኔ ነገ ቤተሰብ ጋር ስለምሄድ ባሌን አደራ። መቼ ነው የምትሄጂው? ነገ በሌሊት ነው የምሄደው። እሱ እንደሆነ ቁርሱንም ምሳውንም ራቱንም በስርዓት አይበላምና እኔ እስክመለስ ድረስ በደንብ ተንከባከቢልኝ አደራ። ለአንድ ቀን ምን ችግር አለው? እኔም ስለደከመኝ ጊዜያችሁን አልሻማ። ገብቼ ያረፍ ልበል። ትንሽ አትጮቺም? አይ ልሂድ። ቻው በሉ፣ ደህና ደሩ።
ብለሽ እንደ ጻ ልጅ ባልሽን ጠብቂልኝ ማለት ጀመርሽ? ታዲያ ምን ላድርግ? አንተ እንደሆነ እንደ ጻ ልጅ ራስን መጉዳት ነው ስራ። እንዴ ሜሉ፣ ታዲያ ጭራሽ ለሷ እንደዚህ እንንገራለን እንዴ? እኛ እሷን መርዳት ሲጠበቅብን ጭራሽ እሷን እንደዚህ እንላለን? ከፋኝ እያለች አልሰማትም? እሷም እኮ የቤተሰባዊነት ስሜት እንዲሰማት ስለፈለኩ ነው እንደዛ ያልኩት። ልትሄጂ ነው እንዴ? ኧረ ቆይ እሸኝሻለሁ። አይ ተው ራሴ እሄዳለሁ፣ ችግር የለውም። ቁርስ ሰርቼ እልሃለሁ ሳይቀዘቅዝብህ ብላ። እሺ እንዴ ነግቷል እንዴ? አዎ ነግቷል። ትራንስፖርት አገኛለሽ? አገኛለሁ። እኛው ልሄድ የኔ ቆንጆ። እሺ ቻው። በቃ እሺ፣ ራስሽን ጠብቂ እሺ። ሰላም ዋልሻል። ሰላም። እንዴት ነሽ? ትናንት ቁልፍ ረስተሽ ነበር እኛ ጋር። የቢሮዬ ቁልፍ ነው። አመሰግናለሁ። ውለታ እያበዛህብኝ ነው። ኧረ ችግር የለውም። ደህና ዋይ። በቃ ወዴት ነው? ትናንት እንደ ቤተሰብ ነው የምናይሽ አላላችሁም እንዴ? ከበር ላይ የምትመለሰው እንደ ሩቅ ሰው። አዎ፣ ግን አለባበሽ ሳይሆን ወደ ስራ የምትወጪ ነው መሰለኝ። ከሰዓት ነው ስራ የምገባው። ባይሆን ግባና ሻይ ላፍላለህ። እሺ። እኔ የምለው ቤትሽ ሁሉ ነገሩ ሙሉ ነው። እንዴት ነው? ፍቅረኛ ወይ ባል የለሽም እንዴ? እንደኔ አይነቷን አይነ ስውር ማን ይፈልጋታል ብለህ ነው? ጥገና ላይ እንዴት ነህ? ምን ለማድረግ እየሞከርሽ ነው? ምንም ለማድረግ እየሞከርኩ አይደለም። ስሜቴን ብቻ እየተከተልኩ ነው። ቆይ ምን ሆነሻል? ምን እያደረግሽ ነው? እኔ እኮ ባለ ትዳር ነኝ። ግን እኔ እናንተ እኮ ከተስማማን ያንተን ባለ ትዳርነት መርሳት እንችላለን። ደሞም ባለ ትዳር መሆን ከኔ ጋር እንዳትሆን ሊያግድህ አይችልም። ቆይ አንቺ እንደዚህ አይነት ነገር እንዴት ታደርጊያለሽ? ትንሽ እንኳን አታፍሪም እንዴ? የምታደርጊው ነገር ታውቁሻል። አይነ ስውር ናት ብለህ ንቀህ ተጠይፈኸኝ ነው ወይስ እኔ ስለጠየቅኩ መኩራት ነው? ስለምን ንቀትና መጸየፍ ነው የምታወሪው? እንደውም ስለ ንቀትና አውራ ካልሽኝ አንቺ ነሽ እንደውም እኔን ናቅሽ። የሴትነት ክብሬን ትቼ ስለጠየቅኩ ነው የናኩ መሰለህ? አይደለም። ሲጀመር ባለ ትዳር መሆኔን ታውቂያለሽ አይደል? ሲቀጥል የሚስቴ ጓደኛ ነሽ። እንዴት እንደዚህ የወረደ ሰው አድርገሽ ትቆጥሪኛለሽ? ቆይ ምን ችግር አለው? እኔ ባንተ ፍቅር ላብድ ነው። ከኔ እናንተ ውጪ ይህንን ነገር እመነኝ፣ ማንም ሰው አያውቅም። ይኸውልሻለሁ፣ አሁን የተፈጠረውን ነገር ሁለታችንም እንዳልተፈጠረ አድርገን እንቁጠረው። አሁን ግን መሄድ አለብኝ። ቆይ ወዴት ነው የምትሄደው? እንደዚህ እየለመንኩማ ጥለኸኝ አትሄድም። አለም፣ ሁለተኛ እንደዚህ እንዳትይኝ ከዚህ በኋላ። ቆይ ጠብቅ፣ እሰራልሃለሁ፣ አሳይሃለሁ። አይዞሽ። አመሰግናለሁ። ቅድም ለተናገርኩት ነገር
ተሳስቼ አሳስቼክ ነበር። ይቅርታ አድርግልኝ። ለሱ ችግር የለውም። ግን ካመመሽ ለምን ሐኪም ቤት አትሄጂም? አይ ሐኪም ቤት መሄድ ጥቅም የለውም። ያመመኝ ጭንቀት ነው። እዚህ ቁጭ ብዬ ራሴን ባስታመም ይሻለኛል። ኦኬ። ታዲያ መድኃኒት የምትወጪበት ውሃ ልስጥሽ። የቱ ጋር ነው ያለው? ከውሃው ይልቅ እዛ ጋር የበጠበጥኩት ጁስ አለ። ለአንተም ለእኔም ቅዳና አምጣ። አይ እኔ እንኳን ይቅርብኝ፣ አንቺ ልጅ እባክህ ጠጣ። ሰው እኔ የማደርገውን ነገር አብሮኝ ካላደረገ በጣም ነው የሚጨነቀው። እሺ። ብዙ ጊዜ እንደዚህ ያምሻል ማለት ነው? አይ አልፎ አልፎ ነው። ጠጣ። እሺ ጠጪ። እሺ ናንጂ ቆይ አንቺ ምንድነው ያደረግሽው? ማትረቢ ሰው ነሽ። እሺ ፈልገውን ነገር ካደረክ በኋላ ምንድነው ያደረግሽው ብለህ ትጠይቀኛለህ? ምን ሆናችሁ ነው? ምንድነው? አልገባኝም። ምንድነው? መጣሽ እንዴ? ምን ተፈጥሮ ነው አለም? ሜላት መጣሽልኝ። ናታን ጉድ አደረገኝ እኮ። ጉድ አደረገኝ ማለት ምን ማለት ነው? ምን ሆነሻል? አንቺ ቤተሰቦችሽ ጋር ስትሄጂ ጠብቆ ጉድ አደረገኝ እኮ። ደፈረኝ፣ ተጫወተብኝ እኮ። አይነ ስውር መሆኔን አይቶ ደካማ መሆኔን አይቶ ተጫወተብኝ። ደፈረኝ? ምን ማለት ነው ደፈረኝ? ቆይ ምን እያልሽ ነው? የምትናገሪውን ታውቂዋለሽ? ከዚህ በላይ ምን አይነት ማስረጃ ፈለግሽ? ቆይ ያደረገውን አድርጎ ሲወጣ እያየሽው አይደል እንዴ? ቆይ ይሄ ቅዠት መሆን አለበት። ምንድነው እየተካሄደ ያለው? እስኪ አስረዳኝ። ለምን ዝም ትለኛለህ? ምን ብሎ ይነግርሻል? ምን ብሎ ያስረዳሻል? ምን አፋለውና? አንዲት ምንም አቅም የሌላትን አይነ ስውር እኮ ነው ደፍሮ ይወጣው። ናታን አንተን እኮ ነው ተናገር እንጂ አስረዳኝ። ምን ሆነሃል? ቆይ ሜላት፣ እኔ ራሱ ምን እንደተፈጠረ ምንም አላውቅም። ምን ማለት ነው? ምን እንደተፈጠረ አላውቅም? ትሰማኛለህ? ከዚህ በኋላ አይኔን ማየት አልፈልግም። ውጣልኝ ከቤቴ ውጣልኝ። ሜላት፣ በእውነት ይኸው በእናቴ እመልሻለሁ። እኔ ስለተፈጠረው ነገር ምንም አውቀው ነገር የለም። ይሄን ሁሉ ነገር የፈጠረችው እቻ አረመኔ ናት። ናታን፣ ከዚህ በላይ እንድጮህ አታድርገኝ። ቤቴ ለቀህ ውጣልኝ። ውጣልኝ ነው ያልኩህ። ውጣልኝ። ቆይ ግን ለምንድን ነው አንድ አፍታ እኔን ለመረዳት የማትሞክሪው? ቆይ ምኑን ነው የምረዳህ? ምኑን ነው የምታስረዳኝ? አይነ ስውር ሴት መድፈርህን ነው የምታስረዳኝ? ትንሽ አታፍርም? አሁኑኑ ቤቴ ለቀህ ውጣ። አሁኑኑ። እውነቴን ነው የሚለው። ሲገባሽ ግን ትጸጸቻለሽ። መምርታ እንኳን ደስ ያለሽ። ይሄው ከትምህርት ቤት ተባረሩ። በእኔ ምክንያት አይደለም የተባረርከው። እኔ እሱ ለውጥ የለውም። ብቻ ተባረሪያለሁ። አንቺን ግን እሰራልሻለሁ። ጠብቂ። ምን ለማድረግ እየሞከርክ ነው? ስታይኝ ሞኝ መስልሻለሁ እንዴ? አንቺን መንገድ ላይ ለመጉዳት መሞክረው? ብቻ ግን አንቺ ብቻ ብልጥ ለመሆን መሞከርሽ አንቺንም ዋጋ አስከፍሎሻል። ማለት አልገባኝም። ያረግሽኝም በሙሉ በማስረጃ አቅርቤላቸው አንቺም ከትምህርት ቤቱ እንድትባረር ያድርጊያለሁ። ሁሉም ሰው የእጁን ያገኛታል። አንቺም ቢሆን እስከዛሬ ለሰራሹ ብልግና ጥሩ ቅጣት ይሆንሻል። አታረገውም። ከዚህ ትምህርት ቤት ከወጣው ሌላ ገቢ ማገኝበት መንገድ የለም። ተሯሩጬ ሌላ ነገር ለማግኘት አልችልም። እኔም ቢሆን አንድ አመት ሙሉ ሳቃጥል እንዳንቺ አይነት ስሜት ነበር የተሰማኝ። አሁን ምንም ዋጋ የለውም። ለሁለታችንም ረፍዷል። እኔም ቢሆን ትምህርቴን በአግባቡ አለመማሬ ዋጋ አስከፍሎኛል። አንቺም ቢሆን በደካማ ጎናችን እየገባሽ እኛም ማባለግሽ ዋጋ አስከፍሎሻል። መልካም የስራ ፍለጋ ዘመን ይሁንልሽ። ሮቤል አታረገውም። ሮቤል። ሄሎ ናታን፣ እንዴት ዋልክ? ናታን፣ እንዴ ምን ለማድረግ እየሞከርክ ነው? ሄሎ ናታን፣ አሁኑን የምነግርህ ጉዳይ ነበረኝ። አቤት ጠብቀኝ።
ደህና መሻችሁ። እንዴት አመሸህ? ሰላም ነው አለ። አንተ ማለት ተማሪ ልጅ አይደል እንዴ? አለም ጋር የምታጠናው? አዎ አለም ጋር ስመጣ የትሽን ታውቂያለሽ። ግን እሷ ጋር የምመጣው እንድታስጠናኝ አልነበረም። አሁን ለእናንተ ማሳየት ያለብኝ ነገር አለ። አንዳንዴ እየመጣ እንደምታስደስተኝ ቃል ገባልኝ። እሱ ችግር የለውም፣ ቃል ገባልሻለሁ። የታባ እስቲ አሁን ሚስት ስትመጣ ምን እንደምትልና ያለ ደፈረኝ ብዬ ነው ምጮ። እውነት አይደለም? እውነት አይደለም? ተመስገን። አንድዬ ምን ይሳናል? ምን ይሳናል? አንተ ከዚህ ጉድ እንዲያወጣኝ እግዚአብሔርን ለምን ነበር። ግን አንተ እንዴት? እኔ አለም ተማሪ ነኝ እና ውጤቴን እንድታስተካክልልኝ ነበር እዚህ መመጣው። ነገር ግን ሁኔታዋን ሳየው ውጤቴን ታስተካክልልኛለች ብዬ ስላላሰብኩ ይህንን ቪዲዮ ቀርጬ አስቀመጥኩት። ግን ጥሩ ነው፣ ሳይታሰብ የሰው ትዳር አዳነ።